ዑመር አለፉ ባንዲት ሴት አጠገብ በረሃ ላይ ባለች ከፍ ባለ ድምጽ ትጣራለች ዑመርን አላህ ዘንድ እከሰዋለሁ እያለች ዑመርን አላህ ዘንድ እከሰዋለሁ እያለች እሱም ማለት አንቺ እናት ሆይ እንዴት ሊያውቅ ይችላል ዑመር ስላንቺ እዚህ በረሃ ላይ ሆነሽ እሷም ማለችው ጉዳያችንን እየመራ ስለኛ ይዘነጋልን ጉዳያችንን እየመራ ስለኛ ይዘነጋልን አለቀሱ አሚር አልሙእሚኒን ዑመር አለቀሱ ዑመሩል ፋሩቅ ወደ መዲና ተመልሰው ወደ ግምጃ ቤት ሄዱ ለጠባቂው ማሉት ዱቄት አሸክመኝ ዑመር በዚህ ጊዜ 50 ዓመት ሞልቷቸው ነበር ዑመር 50 ዓመት ሞልቷቸው ነበር ብለው ማሉ ለጠባቂው ዱቄት አሸክመኝ ጠባቂው ሚላል ባንተ ላይ ነው ማሸክመው ባንተ ላይ በአሚር አልሙእሚኒን ላይ ዱቄቱን አሸክመኝ እናት ትጣህና ማን ነው ወንጀሎችን የሚሸከምልኝ ማን ነው የኔን ወንጀሎች የውመል ቂያማ የሚሸከምልኝ ዱቄቱን አሸክመኝ እናት ትጣህና ማን ነው የኔን ወንጀሎች የውመል ቂያማ የሚሸከምልኝ ዑመር በጀርባቸው ዱቄቱን ተሸከሙ ከመዲና ተነስተው ወደዛች ሴትዮ ሄዱ ከሷም ጋር ቁጭ ብለው ምግብ ይሰሩላታል ይጠብሱላታል ልጆቿንም ያበሉላታል አለች እሷም በአላህ ይሁንብኝ ከርሱ ውጭ አምላክ በሌለው በአላህ ይሁንብኝ ከርሱ ውጭ አምላክ በሌለው አንተ ከዑመር ይልቅ ለኸሊፋነት የተገባህ በአላህ ይሁንብኝ ከርሱ ውጭ አምላክ በሌለው አንተ ከዑመር ይልቅ ለኸሊፋነት የተገባህ ዑመር ፈገጋሉና ነገውኑ ወደ ዑመር ሂጂ ስላንቺ ሁኔታ ነግረዋለሁ አላት በነጋታው ወደ መዲና ሄደች የአሚር አልሙእሚኒን መቀመጫ ልትፈልግ አገኘችው ገባች የዚህን ጊዜ በመቀመጫ ውስጥ አንድ ሰው አለ በአሚሩ መቀመጫ ውስጥ ትላንት ወደሷ የመጣው ሰው አለ አሊ ሚለዋል አሚር አልሙእሚኒን ዑስማን ሚለዋል አሚር አልሙእሚኒን ፈራች ተርበተበተች ዑመር ለሷ ምግብ ይሰራላት እሷ ግን ጉዳያችንን እየመራ ስለኛ ይዘነጋል ስትል የነበረው እሷ ነበረች ስለ ዑመር አላህ ዘንድ ስሞታዬን አቀርባለሁ ያለሽ ትጣራ የነበረችው ዑመርም ወደሷ ተመለከቱ ዑመር ወደሷ ተመለከቱ አንቺ እናት ሆይ ምንም ችግር የለውም ቀረብ በይ አንቺ እናት ሆይ ምንም ችግር የለውም ቀረብ በይ ቀረባለች በአላህ ይሁንብኝ አልጠራውሽም በአላህ ይሁንብኝ አልጠራውሽም ቅሬታሽን ልገዛሽ ቢሆን እንጂ በስንት ሸጭልኛለሽ አለችም በመትለው የአሚር አልሙእሚኒን በ40 ዲርሃም አሉ ዑመር እሷም ተቀብያለሁ አለች በ40 ዲርሃም አሉ እሷም ማለች ተቀብያለሁ እገሌ ሆይ ጻፍ ዑመር ከዚህ ሴትዮ ገዝቷል ዑመር ስሟን እየጠሩ ዑመር ከዚህ ሴትዮ ቅሬታዋን በ40 ዲርሃም ገዝቷል ለዚህም አሊና ዑስማን ምስክሮች ናቸው 40 ዲርሃም ያዘ ቀረጢት ለሴትዮዋ ሰጡት ወረቀቱንም ለሰሃባው ሰጡትና እንዲህም አሉት ስማ ምን አለ እኔ ከሞት ይህን ወረቀት አምጡ በከፈኔና በሰውነቴ መሐከል አድርጉ እኔ ከሞት ይህን ወረቀት አምጡና በከፈኔና በሰውነቴ መሐከል አድርጉት አላህ የውመል ቂያማ በዚህ ሊገናኙ እከጅላለሁ እኔ ዑመር እሳትን እፈራለሁ